ለጆን ዳንኤል እየደወለች ልጁን በፍቅር አቃት። ምንም ማንም በድሏት ማንም አስቀይሟት ማንም ነፍሰ ጡር ሴትን በዛ ደረጃ ትናገራለች። እንትና ጃኒ አንዴ ፒፒፒፒ ትደውላለች እስከ መፈንከት እኩል እንደምረግጣቸው ሴቶች መሰልኩ እንዴ? ምን አይነት ሰው ናችሁ ሪከርደሩ? ኧረ ጌታ ኢየሱስ አንድ ምላስ ሁለት ነገር ብለሽ ነበር። አሜሪካን ደርሶ እስከሚመጣ ጎዲ ነው ስለማደውላ እንደነግራቸዋለሁ። አሁን ሀውን ሳትማሩ ፍምስና ስታገሹን ልጄ ተቀብያለሁ ይቅርብዬሻለሁ ብለው መስማ የተጣሉበትንም ደግሞ ጆሮ ለባለ ሰርፕራይዝ ልናረጋቸው ምናምን ፒፒፒፒ እየደወለ ተለያያችሁ በኋላ ያኛው መጥፎ ነገር ጎር እርግዝናው አለ ልጅ ሊመጣ ነው መልክ እንዳሰራ ሊጋ አሁንም ትላንትና እኔ ለሰዎች ይጠቀሙብኛል። አዶናይ ደግሞ ሰከን ያለች ሚስት ነው የሚያስ እንዳለ ቲክታከር ላይ ወጣት ነኝ እኔ እንዲህ ነኝ እያለ በትዳር የቆየ የለም ልትመክር አትችልም። እካክ ሶሻል እቃቃ እየተጫወቱ የቃቃ ባልና ሚስቴ ጋሪን እየገፋ ዋናው አስከብ ያደረጓት እንዲህ መላጣም በጥፊ ግን ወሮ በላዎች የሚናገሩ ንግግር አንድ ሊሆን አይችልም። ሰላም ቤተሰቦች እንዴት ናችሁልኝ? ጃኒ ገብሩ ምን አድርጋ ነው በሊያሾ ብዙ ትችቶች ሲደርስባት ነበረ። ስቶሪ አድርጋ ነበረ። ሰሞኑ ካያችሁ ስቶሪው ላይ የታየው ነገር ትንሽ ብዙዎችን ያስደነገጠ ነገር ነበረ። በሱ ዙሪያ ሊያሾ ጃኒ ስትተቻትና ስትናገራት ነበረ። በተለይ ከዚህ በፊት በነበረው ከአዶናይ ጋር በነበረባቸው ግንኙነቶች ላይም በዛ ዙሪያ በጣም ስትናገራት ነበረ የታየው ማለት ነው። በጣም የሚያስገርመው ነገር ደግሞ ትላንትና ጆን ዳንኤል ላይቭ ላይ በገባበት ሰዓት እንግዲህ ከባድ የሆነ ስድቦችን ሲያስተናግድ ነበረ። ግን ከሰዎች ሳይሆን አብሮት ልክ እንደሱ ላይ በሚገባ ሰው ነበረ። ያን ሰው ደግሞ እንደምታውቁት በጣም ተሳዳቢ ነው። ይሄ ጉዳይ ደግሞ ብዙ ሰዎችን አስደንግጧል። ጆን ዳንኤልም ተደናግጦ ቶሎ ላይቭ ነቅሎ ነበረ የወጣው። ልክ እንደዛውም እነ ዮኒ ማኛ አንዳንድ ነገሮች ሲያወሩ ነበረ። እሱም በኢንትሮ ላይ እንዳያችሁት ማለት ነው። ስለነሱ ጉዳዮችን በሰፊው በዚህ ቪዲዮ የምናይ ይሆናል ማለት ነው። ከናንተ የሚጠበቀው ይሄን ቪዲዮ ላይክ በማድረግ መጀመርና ቪዲዮን እስከ መጨረሻ ድረስ መመልከት ነው። ላይክ ማድረጉን እንዳትረሱ። ላይክ አድርጉ። ቀጥታ ወደ ቪዲዮ ኤክሷን ደግሞ ማለት ነው እስከ መፈንከት እኩል እንደ ወንድ ነበር የምትደባደበው። እንደ ወንድ እግሩን እስከ መስበር እንደ ወንድ ነው የምትደባደበው። እናውቃለን። ምንም ማንም በድሏት ማንም አስቀይሟት ማንም ጎርቷት አይደለም። የተጣሉበትንም ደግሞ ጆሮ ለባዳ ነው። ሰው ህዝቡ ቢሰማ ኦ ነው የሚለው። ይሄ ፐርሰናሊ ነው፣ እኛ ያገባል ፐርሰናሊ ነው። ይሄ አይወራምና ከሱም ጋር ቢሆን በቃ ከተለያያችሁ በኋላ ያኛው መጥፎ ነገር ጎርቷት በድሏት እንደሄደ አክት አሁንም ትላንትና እኔ ለሰዎች ይጠቀሙብኛል፣ ሰዎች ይበድሉኛል፣ ሰዎች እንደዚህ ያደርጉ ማንንም አለ። ይሄን ጉድ ግን ባለፈው ምን ሲናገረው ነበረ ከትዝ ካላችሁ በባለፈው ቪዲዮ ማለት ነው። ጃኒ አዶናይ ነው አሁን ላለችበት ደረጃ እንድትደርስና የሰዎችን አመለካከት ስለ ጃኒ እንዲለወጥ ያደረገው አዶናይ ነው እንጂ ማንም ጃኒ በራሷ ላይ ስለሰራች ምናምን የመጣ ነገር አይደለም። ይሄ ሁላችንም የምንስማማበት ነገር ነው ብዬ አስባለሁ። ብዙ ሰዎች ጃኒ እንደዚህ ሆነችው በጣም ስርዓት እንትን በማለቷ ምናምን ትላላችሁ፣ ግን አይደለም እንደዛ ነበር። አዶናይ ነው አክብሯት እንድናከብራት ያደረገን። ብዙ ሰዎች እሱ አክብሯት ከዛ በኋላ እንዲያከብሯት ያደረገው አዶናይ ነው እንጂ አሁን ላይ በባለፈው ላይቭ ላይ ገብታ እንደዛ ማለቷ ሰዎች ይጠቀሙብኛል ምናምን ለወንዶች ያል ቦታ አትስጡ ምናምን ያለችው ነገር ምንም ብዙ ሰዎች በዚህ ኬዝ ያልተዋጣላቸው ብዙ ናቸውና ማንም ባልጉዳሽም ኦኬ ጥሩ ላይ ነሽ እግዚአብሔር ከፍታ ላይ አድርጎሻል። ኦኬ እንደምትዩ ተሳክቶልሻል፣ ሰክሰስፉል ሆነሻል። ሶ ሰክሰስፉል ኮሽ ካንቺ የተለያዩትን ሰዎች በጥሩም በመጥፎ ባሽሙሩም አለማውራት ሚዲያ ላይ መተሽ ስታወሪ ደግሞ እኛን መጣና ነፍሰ ጡር ሴትን በዛ ደረጃ ትናገራለች። ደግሞ ሪከርደሮች እንዴት አውሬ ናችሁ! እንዴት አይነት አውሬ ናችሁ! በእግዚአብሔር ምን አይነት ሰው ናችሁ ሪከርደሮች! ኧረ ጌታ ኢየሱስ ክርስቶስ ለዚህ ህዝብስ አቤት ይሄ ጉዳይ በዚህ ሳምንት በጣም አነጋጋሪ እየሆነ ነው ያለው። ይሄንን ትናገራለሽ በሞት ላይ ፔን እንዲሰማት። አዎ ልጅና እናት አልተነጋገሩም። ባሏን አልፈቀደችም። እናትየው አለቀ። ባሏን አልፈቀደችም። ይሄን ነው አይደል እንዴ? ባሏን ብትፈቅድ አይጣሉ፣ ጸብ የለም። ባሏ ባይጣሉ ጸብ የለም፣ አለቀ። በቃ የተቀበልሽውን ልጄ ተቀብያለሁ ይቅርብዬሻለሁ ብለው መስማማት ይችላሉ። ከባድ አልነበረም። እንግዲህ ሌላው ቢቀር እርግዝናው አለ ልጅ ሊመጣ ነው። ይሄን ሁላ ያየች ጸበኛ መሆን አለበት እንዴ አንድ ሰው ከሆነ በኋላ? ግን የኛ ሰው ማስተዋል የለም። ማናባህም ከኔ በላይ
በትዳር የቆየ የለም ልትመክር አትችልም። እካክ ሶሻል ሚዲያ ላይ ካላችሁ ማን ናችሁ? ልትመክሩ ሞራል የላችሁ። የማንም እንዝላል ዱርዬ መጥቶ ሊመክር አይችልም። በትዳር ሞራል የላችሁ። ኩይሊያ የመናገር ብቃት አላት። ኩይሊያን ይዋት ባለትዳር ስለሆነች የሶስት ልጆች እናት ስለሆነች መናገር ሞራል አላት። ባለትዳር ናት። ልጆቿን በስርዓት አሳድጋለች። ኩይሊያ የመናገር ሞራል አላት። እኔ መናገር ሞራል አለ። ባለትዳሮች የሚናገሩት ንግግርና ሲንግል ወሮ በላዎች የሚናገሩት ንግግር አንድ ሊሆን አይችልም። እኔ ይህ ጉዳይ እንግዲህ ብዙዎችን እያነጋገረ የሚገኝ ጉዳይ ነው እና እስኪ እናንተ ሀሳብና አስተያየታችሁን ኮመንት ላይ አስቀምጡልኝ። ዮኒ ማኛ እያለ ያለው ነገር ልክ ነው ወይስ አይደለም? እስኪ እናንተም ደግሞ እስኪ የምትሉትን ኮመንት ላይ ማንበብ ስለምፈልግ ነው። ዳንኤል እየደወለች ልጁን በፍቅር አቃጠለችው። አንዴ በዚህ ሲሾልክ እንትና ጋር ያዳዳው ፒፒ የሚለው ሰውዬም ጋር ትደውላለች። ተቃጠለ፣ ተለያዩ። ምን አገናኘው? እነዚህ ቀለበት አድርጎ በስነስርዓት ሽማግሌ ያለ መላኩ ነው እንጂ እንትና ጃኒ አንዴ ፒፒ ትደውላለች። አንዴ ጆን ዳንኤል ጋር በደረቷ ተስባ ሌሊት ባኞ ቤት ሆና ትደውላለች። ልጁ ተቃጠለ። የሚችለውን ያህል ቻለ። አሜሪካን ደርሶ እስከሚመጣ ጎዲኖስ ለማደውላ እንደጠበቀችው እንደመጣ ተለያዩ። ሚስጥራችንን ሁለታችንም ቲክቶከር ነን እንቻለው። ሆድ ምንድነው? ጥላውን ገሰሰ ምን ብሎ ነው ያን ጊዜ እንትኑ ሆድ ይፍጀ ያለው? እንትኑን ጉሮሮውን የቆረጠችው ጊዜ የሚስቱን እንትን እህት እጅ ከፍንጅ ተይዞ ጋዜጣ ላይ አውጣው ማነው ጉሮሮውን የቆረጠ ሲባል ሆድ ይፍጀ አለ። ለምን ቢያወጣው ቅሌቱ የሱ ስለሚብስ። አሁን የነሱም ቅሌት እንትን ሰርፕራይዝ ልናረጋቸው ምናምን ፒፒ እየደወለች ፒፒ ጋር ማጋ እየደወለች አስቸግረው ነው የሚመስለኝ። እኔ ጠንቋ አይደለሁም። እንዳየኋቸው ሁኔታዋ ትንቀዠቀዣለች። አዶናይ ደግሞ ሰከን ያለች ሚስት ነው የሚያስፈልገው። ሰከን ያለች መርጦ ይይዛል። ምንም ያጣድፈው ነገር የለም። ስለዚህ የአዶናይንና የእንትናን ምንም አይገናኝ። የህይወት ታሪክ አታገናኙ። አይመስላችሁም? ፒፒ ጋር መደውል ከልጅነቷ ጀምሮ እቃቃ እየተጫወቱ የቃቃ ባልና ሚስት የነበሩት ጋር ሮሚዬ ልትነሽ ኤኒዌይ አሁን ባለቤቴ መጥቷል። በከዚህ ሰዓት በኋላ ሚዲያ ላይ መግባት አልችልም። ለባለቤቴ ጊዜ ለልጆቼ ጊዜ የሚሰጥበት ነው። ጥሩ ታይም አሳልፍ ያለው ቦምባስቲክዬ ሰላሙን ቤት ገብቼ ስላወራው ምንድነው ይሄ ጉዳይ? ቤተሰቦች እያሉ ያሉት እንግዲህ እስጢፋኖስ ቶማስ ጋርም ትደውላለች። ልክ እንደዛውም የበፊቱ ኬዝ ሁላችንም የምናውቀው ነገር አለ ማለት ነውና እንደዛ እየሆነ ነው ይሄ ኬዝ ሊፈጠር የቻለው እየተባለ ነው። እና ይሄ ያለፈ እኮ ነው በቃ ኦሬዲ አብቅቶለታል ብዬ አስባለሁ። አሁን ላይ የሚመለሱ ናን አይመስለኝም። ብቻ ብዙ እየተባለ ነው በዚህ ሰዓት፣ በጣም ብዙ እየተወራ ነው ያለው። ላይ በአንድ ምላስ ሁለት ነገር ብለሽ ነበረ። ሃሁ ሳትማሩ ፍምስና ስታገኙ እንደዚህ ነው። በነገራችን ላይ እነግራችኋለሁ። አሁን ሃው ሳትማሩ ፍምስና ስታገኙ ስትጽፉት ራሱ ያስቃል ጽሁፋችሁ። ወይኔ ጃኒ ተበላች። የራሷ ስቶሪ ላይ የጻፈችው ጽሁፍ ትንሽ የጽሁፍ አጻጻፍ ጉድለት አለበት። ትላንትና ግን እኔ ላይ ብዙ ነገር ሲደርስብኝ ሼር ሪፖስት እያደረጋችሁ ድጋፋችሁንና እንዲሁም ያላደረኳችሁን አንድ ቀን በእናንተ ላይ መጥፎ ነገር ሳላስብባችሁ የኖርኩት ልጅ ልታጠፉኝ እንዲሁም ልጄን ጎዳና ትውጣ ብለው ሲመሰክሩብኝ ስትተባበሩ የነበራችሁ ሰዎች ዛሬ ግን እናንተን ያደነኩበትን አይዟችሁ እከሌ እንደዚህ ናት እከሌ እንደዚህ ናት ያልኩትን ቪዲዮ ስቶሪ ያደረጋችሁ አያችሁ። ልዩነታችን ይሄ ነው። እኔ መንጋዎቼ ማህበሮቼ አይደሉም ለስለኔ የሚመሰክሩት፣ እራሳችሁ ትመሰክሩልኛላችሁ። ይሄን ነው የምፈልገው። ዋና ፖይንቱ ሊያሾ ስለከሌ ከዚህ በፊት ምን ብላ ነበረ የሚለውን እራሳችሁ
በአካውንታችሁ እንድትፖስቱ አደርጋችኋለሁ። ናዩ ብቻ ናት። እሱም አጋጣሚ ነው ከጆን ዳንኤል ጋር የወለደችው። አጋጣሚ እስር ቤት ማስገባ ኖሮ ናዩ አትወልድም ነበር። ይሄን አስጠንቅቄ ነው የምነግርሽ። ይሄ ታዲያ ናዩ የምትኖረው ኖሮ ምናምን ናዩ እኮ ልጅ ባይኖራት እኮ እዚህ ጋር መጣ እኮ እንደናንተ እኮ በቀን 100,000 እና 30,000 ብር መሰብሰብ እኮ ግን ልጅ አላት። በቃ አለቀ በቃ ልጅ ምንም ማለት አይደለም። በደንብ ነው። የእግር ካቴና ነው ልጅ፣ የህይወት ካቴና ነው። አለቀ፣ ተዘጋ በሩ። ትልቁ በር ጥርቅም ብሎ ተዘጋ። ልጅ ይዞ መራመድ አይቻልም። ኮንግራጁሌሽን፣ ይሄን ሻማ አብርተሻል፣ ደስ ብሎሻል። ከዚህ በኋላ እንኳን እንደዚህ አይደለችም፣ አሞራውም አይመጣም እዚህ ጋር። እኔ አብረው ሆነው ልጅ ሳያስቀድሙ አብረው ሆነው እዚህ ጋር ሁለቱ ቁጭ ቢሉ ደስተኛ ነኝ። ግን ስለማውቀው ሳትወልድ ብላ፣ ሳትወልድ ተኛ፣ ሳትወልድ ተማር፣ ሳትወልድ ሩጥ፣ ስለማውቀው ስለምወዳት ነው። ጠልቻት አይደለም። ሰላም ሰላም ሰላም። ልክ ናታ። ቤተሰብ ልጅ ትንሽ ከባድ ነው፣ በጣም ከባድ ነው። በተለያዩ እህቶቻችን አሁን ቲክቶክ ላይ በተለይ በሚለቀቁ ቪዲዮዎች ስላየሁት ነው ይከብዳል። ብቻ እንዴት ብቻ ልጅ ወልደው ምናምን ያጋጠማቸውን እንትን ሲናገሩ አንዳንዶቹ ባሎቻቸውን አጥተው ምናምን በጣም እየተሰቃዩበት ያለው ነገር ነው። ያው ይደርሳቸዋል ብዬ አስባለሁ። ቪዲዮ እንዴት ናችሁ? አማን ነው። እቺ ልጅ በጣም አነጋጋሪ ሆናለች። ባንዲ በቃ ተተኮሰች እኮ ተቀባበሏት እንደ ጉድ። ዋው ውበት ሲለካ ጥቁር ነው ለካ ይላል መጽሐፍ። ለማንኛውም እቺን ልጅ ሶሻል ሚዲያ ላይ ስታጨናንቀው አየሁ። እቺ ታዳጊ ልጃችን ናት። በጣም የጥቁርን ውበት ፍክትክት ያደረገችው ናት። ያው ቲሸርቷ ራሱ የቆሸሸ ነው። ይሁት የለበሰችው ሹራብ ቆሽሾ የሷን ውበት ግን ሊደብቀው አልቻለም። ምንም ሊደብቀው አልቻለም። በዚህ አጋጣሚ የሳምንት ወሬ ሆና እንድትቆይ አልፈልግም። እቺን ታዳጊ በማስታወቂያ በምን በማሰራት ትልቅ ቦታ ብታደርሱልን ደስ ይለኛል። ቲሸርት ያሰራችሁ ወንድሞች አይቻለሁ። አድቨርታይዝ ለማድረግ እሷን የሄዳችሁበት መንገድ በጣም ደስ ብሎኛል። ቲሸርት ያሰራል፣ በርቺ ያላት አለ፣ ማስታወቂያ እንድትሰራ ብዙ ሰዎች የጠየቁ ሶሻል ሚዲያ ላይ አይቻለሁ። አንዳንድም የማይረቡ ሰዎች ደግሞ መጥፎ ኮመንቶች በልጅቷ ላይ ሲያደርጉ አይቻለሁ። እንደዚህ አይነት ልቅም ያለ የጥቁር ውበት በጣም ኢትዮጵያ ውስጥ ብዙ አለ። ብዙ የጸይም የጥቁር ውበት አይቻለሁ እና በእውነት ፕሊስ ኢትዮጵያ ላይ እንደ አንድ ኢትዮጵያዊ ታዳጊ ልጅ እቺ ልጅ ትልቅ ደረጃ በውበቷ ብቻ ሳይሆን ስትታይ የሚያሳሳ ነገር አላት። የሚያሳሳ ነገር ስላላት ደስ ብሎኛል። እናት ያገኛችኋት በሙሉ አደራ ማስታወቂያ አሰሯት፣ አሳድጓት። ቤተሰቦቿን ብትረዳ ብታደግ በዛ ጥሩ ነው ብዬ አስባለሁ። በመጀመሪያ ክሬዲት መስጠት የምፈልገው እቺን ልጅ የፖሰትካት ሰው እጅህ ይባረክ የኔ አባት። ሴትም ሆንሽ ወንድ አላቅም፣ መጀመሪያው የሷን ውበት እንዲጎላ እንዲታይ ያደረጋችሁ ሰዎች በጣም ደስ ይላልና የኔ እናት የጥቁር እንቁ ብዬሻለሁ። እናቱ እግዚአብሔር ይጠብቅሽ። ሰላማችሁ ይብዛ። መልካም ጊዜ። ልክ እንደ ቃሉ ቡቲክ በሉት እንግዲህ። አሁን እሷን በደንብ ሻይን ታረጋለች ብለን እናስባለን ማለት ነው። እዚህ ጋር ደግሞ ምንድነው ቤላ ቬስ ማሜ ይላል። ግን ጆን ዳንኤልን በጣም ሲናገረውና ሲሰድበው ሳይ በጣም ነበረ የሚከብዱ ነገሮችን ነው ሲሉ የነበረውና ወዲያው ነው ጆን ዳንኤል ነቅሎ የወጣው ማለት ነው። አያ የራሴ ነው ኔትወርክ ሌሎች ጋር ይሰራል። አንተ ጋር ነው ማይሰር። እንደዚህኛው ልጅ ማክሰስ እናደርግ የነበረው ምንድን ስሙ ባትማን ምንድን መልክ ትሰራለህ? መልክ እንዳሰራ እኔ ጋር እንደምረግጣቸው ሴቶች መሰልኩ እንዴ? እዛ ጋሪን እየገፋ ፒፕ አደርገዋለሁ። ቤተሰብ ፒፕ አደርገዋለሁ። እኔ እናንተ እንደዚህ አይነት ነገር እንድሰማ ዋናው አስከብ ያደረገው አትበል። እንዲህ መላጣም በጥፊ እንዳደረግ ዋት
ምን ጠብቀህ ነበር? እንደ ተራ ሰው ማክስ ምናምን ትለኛለህ እንዴ? ፈጣሪ ቅርበል ብራሰሪ። ኧረ በእናትህ ውጣ። ተራራ ራስ ቢጫ ጀሪካን የመሰለህ ስድብ ጥሩ አይደለም። እኔ 24 ሰዓት እከታተልሃለሁ። እኔ አያለሁ። ጊፍተር እንዲወድህ ምናምን ስድብ ጥሩ አይደለም አትበል። መንገድ ላይ ብታገኘኝ ትለኛለህ። የዴዚ እናት የኔ ኩያ ነች። የዴዚ እናት የኔ ኩያ ነች። በጣም ብልግና ነው፣ ግን በጣም ብልግና ነው። አጋራንቲ ዩ ጋይስ እኔ በስነ ስርዓት ላይፌን ቀጣጣር ጊቢዝ ባለሽ ለጠለት እኔ ሴት ባላሳደድ እኮ እኔም እኮ ዴዚን የሚያክል ልጅ አደርሳለሁ። በእኔ እድሜ ላለ ሰው የ22 ዓመት የ21 ዓመት ልጅ ማድረስ ይችላሉ ጋይስ። በእኔ እድሜ መቅድዬ እንዴ በእውነት ነው የምነግራችሁ። እንዳለ ቲክታከር ላይ ወጣት ነኝ እኔ እንዲህ ነኝ እያለ በሜካፕ እና በፌክ ነገር የሚሸውዳችሁላ እድሜው ቄቶ ቢቆረጥ እድሜው የሚንጠባጠብ ህዝብ ነው። እኔ እስከማውቀው ድረስ እናትኛዋ ደስተኛ አልነበረችም። እኔ እስከምናውቀው ድረስ ቲክታክ ላይ ያው ሁሉ ሚዲያ ያው ሁሉ ሶሻል ሚዲያ አታስታውሱም እንዴ? ያው ሁሉ ከእናትና ልጅ ሚዲያ ድረስ መጥቶ እስከመጣላት መድረስ። መግድዬ እኔ እንግዲህ እንደዛ ነው። እኔ ኢትዮጵያ አልኖርም አሩ ነው ብቻ። ይሄ ዘረኝነት ግን ሶፊዬ እንዴት ነሽ? አገር እያጠፋ ነው ጋይሶች። የሰው ሞት የሚያስደስታችሁ ከሆነ እኔ እናንተን ሂውማንን ብዬ አልቆጥርም። የሰው ሞት የሚያስደስታችሁ ከሆነ የሰው መውደቅ የሚያስደስተው ሂውማኒቲ አይደለም፣ የሰይጣን ስራ ነው። መግዲዬ ቴንክ ዩ ታፕታፕ አድርጉ። ቤት ብዙ ሰዎች በጣም ትክክል ነው። የእናንተን አይዲያን እስኪ ኮመንት ላይ ቤተሰብ በደንብ ኮመንት አድርጉ፣ ላይክ አድርጉ። በደንብ ብዙ ቦታ መድረስ እንፈልጋለንና በደንብ ላይክ ስታደርጉ ብዙ ቦታ ይደርሳል የቪዲዮ። ስለዚህ ብዙ ሰዎች ይህንን እንትን እንዲከታተሉት የምታደርጉት እናንተ ናችሁ እና እስኪ እናንተን ሀሳብና ስቴት ኮመንት ላይ በደንብ አስቀምጡልን። ማለት ሰው የለቀቀውን ነገር ሚኖር ይመስላቸዋል። ማለት ወይ ያችን ሰዓት ለቀረጻ ወይ ሰው ቤቱ ሄዶ ወይ ለሆነ ነገር ብቻ በሆነ አጋጣሚ ይቀርጻል። ያንን ነገር የሚኖር ይመስላቸዋል ብዙውን ሰዎች ማለት ነው። ሁላችንም ቲክቶክ ላይ እንደምንታየው አይደለም። ሁላችንም በውስጣችን ብዙ ነገር የምናስበው ነገር ይኖራል፣ ብዙ ነገር እና ብዙ ሰዎች ይጽፉልኛል። ብዙ ሰዎች ማለት ነው ብዙ ሰዎች የሚጽፉልኝ ለምን እንዴት ያለሽ፣ ለምን ኑሮሽ ደህና አይደለ ወይ፣ ደህና ኑሮ አይደለ የምትኖሪው፣ ለምን እንዴት ይናለሽ ለኛ እያሉ ነው የሚጽፉልኝ። ምናልባት ሳወራ የመቀመሚያ ነገሮች ልጨምር እችላለሁ እንጂ አብዛኛውን ማለት የምታዩት ነገር አብዛኛው ነገር የምኖረው ነው እና እኔ እንደዚህ ስለሆንክ እኔ እንደዚህ ስለምስቅ እኔ እንደዚህ ምናምን ስለሆንክ ደስተኛ ናት ሁሌም ብላችሁ አገምቱ እና ምነግራችሁ ነገር ሰዎች በዚህ በቲክቶክ ላይ የሚያሳዩን ነገር ሁሉ እንደማይኖሩበት በሚያሳዩን ነገር ሁሉ እንደማይሆኑ ነው የምናዩ። የአብዛኛዎቹ ሰዎች ኑሮ ያ ነው እና የሚያሳዩን ነገር የተመቻቸውን ነገር ለመቅረጽ ዝግጁ የሆነውን ነገር ነው እንጂ የማይቀረጹ ከጀርባቸው ብዙ ነገር ያሳልፋሉ። ከዛ ውስጥ አንዷ እኔ ነኝ። ስለዚህ በእኔ ላይፍ አትቅኑ። በቃ ማለት የሚቀናበት ላይፍ አይደለም። ምናልባት ሁላችንም እኔ እግዚአብሔር ይመስገን ማለት ሰዎች እንዲቀኑ ወይኔ አንቺ እንዲሉኝ ያደረገው እግዚአብሔር ነው እና እግዚአብሔር ይመስገን። ግን ሁላችንም ሰዎች
በመናሳየው ነገር ሰዎች ወይኔ ወይኔ ታድላችሁ ወይኔ ይላችኋል። በቃ አሁን እኔ በሰዎች እቀናለሁ። ወይኔ ታድለው ወይኔ እንደዚህ ሆኖ እላለሁ እና ሁላችንም ቲክቶክ ላይ የምናሳየው ነገር ለደቂቃዎች የተቀረጸ ነው። ከዛ የምንኖረው አብዛኛውን ህይወት የራሱ ውጣ ውረድ አለው እና ያንን ህይወታችን ውጣ ውረዱን ለማሳየት አይመቸንም። ለማሳየት ስለማንፈልግ ነው የምናሳያችሁ ነገር ሁሉ ደስተኛ የምናሳያችሁ ነገር ሁሉ አይምሰላችሁ። እንደዛ አይደለም። እኔም አምንበታለሁ። ብዙ ሶሻል ሚዲያ ላይ ያሉ የምናያቸው ሰዎች ያው አንዳንድ ነገሮቻቸው በጣም የሚያስቀኑ ብዙዎቻችን የምንፈልጋቸውና የምንመኛቸውን ነገሮች እያደረጉ ሲያሳዩ እናያለን። ግን ከዛ ከካሜራው በስተጀርባ ያለው ደግሞ ላይፋቸው ብዙም ደስ የማይሉ ያሉም አሉ፣ ደስ የሚልም ያሉ አሉ። ግን ለምንድን ነው እንደዚህ በዚህን ያክል ከፍቷት እሷ ደግሞ ለምን እንደዚህ ልትል ለቻለች ምንም አልገባኝም። ማለት ሁሉንም ላይፎች የምታዩቸው በስነስርዓት ማሳልፋቸው ናቸው፣ ግን የሚቀናባቸው አይደሉም። ከካሜራ ጀርባ ያለው ነገር ደስ አይልም እያለች ነውና በዚህ ልክ መከፋቷና ማዘኗ ለምን እንደሆነ አልገባኝም። ማለት ለምን እንደዚህ ኢሞሽናል እንዳደረጋት ማለት ነውና ቤተሰብ ብቻ የዛሬው አነጋጋሪ ቪዲዮዎች እነዚህን ይመስላሉ። እስኪ የተሰማችሁን በቪዲዮ ላይ የተሰማችሁን ነገር ኮሜንት ላይ አስቀምጡልኝ። ይሄንንም ቻናል ደግሞ እስካሁን ድረስ ሰብስክራይብ ካላረጋችሁ ሰብስክራይብ አድርጉ። ለብዙዎች ደግሞ ይሄ ቪዲዮ እንዲዳረስ ላይክ ማድረጋችሁን እንዳትረሱ። በሚቀጥለው በአነጋጋሪ ቪዲዮ እስክንገናኝ ድረስ Sayan lenem